በግብርናው ዘርፍ ችግር ፈቺ የምርምር ዘዴዎችን በመከተል እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገር አጋዥ በሆኑ ዘርፎች ላይ ትኩረት ማድረግ እንደሚገባ ተገለጸ። የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት በክልሉ በ2017 ዓ.ም በካፒታል በኤፍኤስአርፒ እና በሌሎች ፕሮጀክቶች የተከናወኑ ተግባራት አፈጻጸም ግምገማ መድረክ በዱራሜ ከተማ አካሂዷል። መድረኩን ያስጀመሩት የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ጸጋይ ተረፈ የግብርና ምርምር ተግባር ለግብርናው ዘርፍ ውጤታማነት ያለው ሚና የጎላ መሆኑን ገልጸው በዘርፉ በ2017 በጀት ዓመት የተለያዩ ችግር ፈቺ የሆኑና የአርሶ አደሩን ምርትና ምርታማነት ያሳደጉ የምርምር ስራዎች መሰራታቸውንና መድረኩ በበጀት ዓመቱ በኢንስቲትዩቱ የተከናወኑ ከ70 በላይ ያለቁ የምርምር ስራዎች ተገምግመው ስራዎቹም ታትመው ለተጠቃሚዎች እንዲሰራጩ ለማድረግ አጋዥ መሆኑን ተናግረዋል። የዛሬ መድረክ ዋናው ዓላማ በዓመቱ ውስጥ የተሰሩ ስራዎች ያለቁ የተጠናቀቁ ስራዎችን ግምጋማ የሚደረግበት መድረክ ነው። በዚህ መሰረት የዛሬው ዋናው መድረክ በዚህ በአንድ ዓመት ውስጥ የተሰሩ የምርምር ስራዎች በተለይም ከ70 በላይ ያለቁ የምርምር ተግባራት ውጤታቸው የሚገመገምበት መድረክ ነው። የነዚህ ስራ ውጤት ቀጣይ ደግሞ ኤክስቴንሽኑ ጋር እንዴት ይሄዳል የሚለውን ምክክር የሚደረግበት ነው። የተኞቹ ደግሞ ስራዎች በፓኬጅ መልክ ተዘጋጅተው ለኤክስቴንሽንና ለአርሶ አደር መቅረብ አለበት የሚለውን ደግሞ ምክክር የሚደረግበት ነው። ከዛም ባለፈ ደግሞ እነዚህ የተጠናቀቁ ስራዎች ለመረጃ ተጠቃሚ አካላት ታትመው በዓለም አቀፍ ጆርናሎች ላይ ወይም ፕሮሲዲንግ የምንለው ላይ በህትመት መልክ ታትመው ደግሞ ሁሉ መረጃ እንዲያገኝ የሚደረግበት መድረክ ነው። በበጀት ዓመቱ በሰብል ዝርያ ማሻሻያ፣ በእንስሳትና አሳ ዝርያ ማሻሻያ እናም በመነሻ ዘር ስርዓት ማሻሻያ ዘርፎች ለሀገር ተሞክሮ የሚሆኑ ስኬታማ ስራዎች መሰራታቸውንም የኢንስቲትዩቱ ዋና ዳይሬክተር አቶ ጸጋይ ተረፈ አንስተዋል። በዚህ ዓመት ላይ በርካታ ስራዎች በተለያዩ ዘርፍ ላይ መስራት ተችሏል። ለምሳሌ በሰብል ዝርያ ማሻሻያ ላይ በተለይ አካባቢን የሚላመዱ የተለያዩ ስነ ምህዳርን መሰረት ያደረጉ ዝርያዎችን በየአካባቢው ላይ የማላመድ ስራዎች በስፋት ተሰርቷል። ይሄ በስንዴ ላይ በስፋት አንዱ የሰራነው ስራ ነው። በቦሎቄ ላይ በዚህ ልክ በስፋት መስራት ተችሏል። እንዲሁም የምግብ ገብስ ላይ በዚህ ልክ በተለያዩ አግሮኢኮሎጂ ላይ ዝርያዎችን የማላማመድ የማስተዋወቅ ስራዎች በስፋት መስራት ተችሏል። ሌላኛው ዘርፍ ብንወስድ የእንስሳትና አሳ ዝርያ ማሻሻያ ዘርፍ ላይ ብንወስድ በተለይ የዚህ አነስተኛ አመንዣጊ የምንላቸው የበጎችና የፍየልን የማህበረሰብን ባሳተፈ መንገድ ዝርያ የማሻሻል ስራዎች ይሄ በጣም በክልሉ ላይ ውጤታማ ስራ የሚባል እንደ ሀገርም ጥሩ ምርጥ ተሞክሮ ሊባል የሚችል ስራ ነው። በተለይ የዶዮገና የበግ ዝርያ የጉመር ዝርያ እነዚህ በጣም ዩኒክ የሆኑ ዝርያዎች ናቸውና እንደ ሀገርም የተመዘገቡ ናቸው። እንዲሁም ከወራቤ ዩኒቨርሲቲ ጋር በመተባበር ደግሞ የፍየል ዝርያ ማሻሻያ ይሄ ሚቶ አካባቢ ላይ ያቆላማ አካባቢ ይዞ የሚሰራ ስራ ነውና በጣም ውጤታማ ስራ ነው ማለት ይቻላል። እንዲሁም የዳልጋ ከብት የወተት ምርታማነት ማሻሻያ ስራዎች፣ የደም መጠናቸውን የመጨመር ስራዎች ይሄ ወራቤ የግብርና ምርምር ማዕከል ላይ የምንሰራ ስራ ነው። በጣም ከ27 በላይ ከብቶች የአካባቢ ከብቶችን አምጥተን ዝርያቸውን የማሻሻል ስራዎች በጣም በስፋት እየሰራን ይሄ ውጤታማ ስራ ነው ማለት እንችላለን። ሌላ በጣም በዚህ ዓመት ላይ ከሰራነው ስራ እጅግ ውጤታማ ነው ብለን ብንወስደው የዘር ስርዓትን ማሻሻል ነው። የዘር ስርዓት ማሻሻል ማለት ይሄ የግብርና ምርምር ኢንስቲትዩት አንዱ የተሰጠው ተልዕኮ በተለይ የማነሻ ዘር አቅርቦትን ማሳደግ ማለት ነውና ከዚህ አንጻር እጅግ ውጤታማ ስራዎችን በዚህ ዓመት መስራት ተችሏል። በክልሉ በአጠቃላይ ምርምርን የሚፈልጉ ስራዎች በጥናት መለየታቸውን የገለጹት ዋና ዳይሬክተሩ በሁሉም ዘርፍ ተቋሙን ከማደራጀት ጀምሮ በክልሉ ፍላጎትን መሰረት ያደረጉና በሳይንስ የተደገፉ የምርምር ስራዎች መሰራታቸውንና በቀጣይም ውጤታማ ተግባራትን ይበልጥ አጠናክሮ ለማስቀጠል ከዘርፉ ምሁራንና ከሌሎች ባለድርሻ አካላት ጋር በጋራ ይሰራልም ብለዋል። በአጭር ጊዜ ውስጥ የአርሶ አደርን ጥያቄ መመለስ ውስጥ ገብተናል። ከዛ ባለፈ ደግሞ አጠቃላይ በክልሉ ላይ ያሉ የምርምርን የሚፈልጉ ጉዳዮችን በጥናት መለየት ተችሏል። ይሄ በጣም ውጤታማ ስራ ነው ማለት ይቻላል። የአጠቃላይ ቀጣይ ምን ምርምር ስራ ይሰራ የሚለው ነገር ገና የሚታሰብ ሳይሆን ኦልሬዲ የተለዩ ነገሮች ናቸው። እነዚህን ወደ አዳዲስ ስራዎችን ስንቀርጽ ከነዚህ ወስደን ቀጣይ ሌሎች አካላትን በዚህ ክልል ላይ ምርምር በግብርና ላይ ምርምር እሰራለሁ ብል ይሄንን ዶክሜንት ማነሻ በማድረግ ፍላጎትን
መሰረት ያደረገ የምርምር ስራዎችን መሰረት ላይ ትኩረት አድርገን እየሰራን ነውና በዚህ ዙሪያ ላይ የሰራናቸው ስራዎች እጅግ ውጤታማ ናቸው። ይህንን ደግሞ በቀጣይ ውጤታማ ለማድረግ ባለድርሻ አካላትን ባሳተፈ መንገድ መስራት ያስፈልጋል። በማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ጌታሁን ያዕቆብ መድረኩ የተጠናቀቁ የምርምር ተግባራትን በመገምገም በቀጣይ ውጤታማ የሆኑ የሰብል የእንስሳትና የተፈጥሮ ሀብት ቴክኖሎጂዎችንና የተሻሻሉ አሰራሮችን በፓኬጅ መልክ በማዘጋጀት ለአርሶ አደሩ የማስተዋወቅና አባዝቶ የማቅረብ ስራዎችን በቅንጅት ለመስራት ያግዛል ብለዋል። ባሳለፍነው በጀት ዓመት ያከናወናቸው በርካታ የምርምር ስራዎች አሉን። በሰብል፣ በእንስሳት እንዲሁም በተፈጥሮ ሀብት የተለያዩ በርካታ በተለይ የአርሶ አደሩን ምርትና ምርታማነት ከማሻሻል አንጻር የምርትና ምርታማነት ማነቆች የሆኑትን ችግሮችን ለይተን የምርምር ስራዎቻችንን ተግባራዊ በማድረጋችን በርካታ ውጤታማ የሆኑ የምርምር ውጤቶችን በዚህኛው መድረክ ላይ የምንገመግም ነው የሚሆነው። እነዚህ እንግዲህ የምንገመግማቸው ውጤቶች የአርሶ አደሩን የአሰራር ዘይቤዎችን የሚያሻሽል አዳዲስ ቴክኖሎጂዎችን እንደዚሁ የምናመነጭበት፣ የምናላምድበት፣ የምናስተዋውቅበት እንደ መነሻ የሚሆነን በመሆኑ ውጤታማ ነው ማለት ይቻላል። ለግብርና ምርምር ስኬት የባለድርሻ አካላት ቅንጅት ወሳኝ መሆኑን የገለጹት ዶክተር ጌታሁን ያዕቆብ ከግብርና ኤክስቴንሽን ከአቻ የምርምር ተቋማት ከዘርፉ ምሁራንና ከሌሎች ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ተናግረዋል። በተለይ የግብርናው ዘርፍ ግብርና ራሱ በባህሪው በጣም የብዙ ተቋማትን የብዙ ባለድርሻ አካላትን ቅንጅት የሚፈልግ ዘርፍ ነው። ያው አግሪካልቸር ቦዝ አርት ኤንድ ሳይንስ የሚባለውም ለዛ ነው። ይህም በመሆኑ እኛ እንደ ማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት ከሌሎች አቻ የምርምር ተቋማት ጋር ከኢንተርናሽናል የምርምር ተቋማት ጋር ከዩኒቨርሲቲዎች ጋር ከግብርና ኤክስቴንሽኑ ጋር እንደዚሁ በጋራ ተቀናጅተን እየሰራን እንገኛለን። በቀጣይም እንደዚሁ የቅንጅት አድማሳችንን እያሰፋን በቀጣይ እንደዚሁ ወሳኝ የሚባሉ ባለድርሻ አካላትን ለይተን ከነሱ ጋር በጋራ ተቀናጅተን ለመስራት አጠናክረን እየቀጠልን እንዳለንም እንዲሁ ለማሳወቅ ፈልጋለሁ። በመድረኩ በስርዓተ ምግብ ማጠናከሪያ ፕሮግራም ኤፍኤስአርፒ የበጀት ድጋፍ የተጠናቀቁ 17 የምርምር ተግባራት ጥናታዊ ጽሑፍ እንደሚቀርብ ከኢንስቲትዩቱ ያገኘነው መረጃ ያመላክታል። ጉባኤው ለ2 ተከታታይ ቀናት የሚቆይ ሲሆን በመድረኩም የኢንስቲትዩቱ ማኔጅመንት አባላት፣ ባለሙያዎች፣ ከከፍተኛ የትምህርት ተቋማት የተውጣጡ የዘርፉ ምሁራንና የግብርና ምርምር ተመራማሪዎች ተሳትፈዋል።